ይዤ እጄ ሌላ ሀገር እንኖራለን። እንዲሁ በዚህ እያስፈራራሽ ነው? ስለምን ማስፈራራት የምታወራው? እኔ ትክክለኛ ውሳኔ ነው። እንዴት ትክክለኛ ውሳኔ? ትክክለኛ ውሳኔ ማለት አንተ እዚህ ካልኖር ወይም ደግሞ አንተ ከኛ ጋር መኖር ማትፈልግ መኖር ማትቀጥል ከሆነ እኛም እዚህ ቤት ውስጥ ምንም አንሰራም። ሌላ ጋር ሄደን እንኖራለን እኔና ልጄ። እኮ አሁን አንቺ በልጄ በምናምን እያልሽ እያስፈራራሽ ነው። ያለ ፍላጎት ይሄን እንድኖር ነው ወይስ ምንድን ነው ፍላጎትሽ? እኔ እንደዛ አይደለም ሀሳቤ። እና ታዲያ ያንተን ፍላጎት ምናምን ሳላቀርቻ አይደለም፣ በደንብ ነው የማውቀው። ግን አንተ ነህ ሌላ ነገሮችን እያስመሰልክ ያለከው ወይም ደግሞ እኔ ሌላ ነገር ማድረግ ምናምን እየመሰለ ነው። እኔ ግን እንደዛ አይደለም ማለት ነው። ገባ? ሁሉም ነገር ከልቤ ነበር። አንተ ግን አልተረዳኸኝም። እኔ እዚህ ቤት ውስጥ ምንም አልሰራማ። አንተ ካልመጣ አንተ ከሌለ ሌላ ሀገር ሄደን እኔና ልጄ በሰላም አንኖረው። የት ነው ሌላ ሀገር የምትሄዱት? ሌላ ሀገር እሱን እንግዲህ ስንሄድ እናሳውቅሃለን። እሱን ስንሄድ እናሳውቅሃለን እኮ። ልጁን አስቀምጠሽ ያ ታዲያ ከፈለግሽ እንዴ? ልጄንማ ለማንም ጥዬ አልሄድም። እንዴት? ምን ማለት ነው እንዴት ማለት? ስንት